እርግጠኛ ነኝ ዛሬ ጥሩ ተኝታችሁ ተነሳችሁ ነው። አንቺ ሙቼ ማያልቅብሽም እኮ እኔ ምላችሁ ብለሽ ምን ልትይ ነው? እሺ ዛሬ በጣም ሂጂበት። ዛሬማ ሰጥቼሻለሁ። ዛሬ ተኝታችሁ የተነሳችሁ ነው። ሶስት ጥሩ እንቅልፍ የተኛችሁ ሁላችሁም ወደ ቀልባ እናመሰግናለን። እናመሰግናለን። እቺዬ እስቲ ቀጥይ ውስጥ የዛሬው ምን ይመስላል? ዛሬ በጣም እንትን ስመጣ ወስዶ የፍርድ ቤት ቀጠሮ ሰጥቶናል። ለእኛም ጭምር ነው እየጠበቅን ነው። ለ2 ቀን ሰጠን። ምን አለ? አይ እሷ ናት እንጂ የፍርድ ቤት ቀጠሮ አለ። ከ2 ቀን በኋላ መልስ እጠብቃለሁ አላለች ነው? መልስ 2 ቀን በኋላ ነው ያለችው። የሽምግልናው ቀን ነው ማለት ነው። ነገና ተነገ ወዲያ ነው። ነገ ሮብ ሐሙስ ነው ማለት ነው ሽምግልናው። እሺ ለእሱ ብቻ ለእኛም ጭምር ነው እኮ የጠየቀችን እኮ አዘጋጁ ቤተሰብ እኮ መሰሉኝ ከጎኑ ስትሏል ነበር። አሁን ላረገችው ደግሞ ሄዳለሁ ላለችው ደግሞ ለ2 ቀን ብላለች። መልስ ተናገር። ምን ሆነ ያልገባኝም። እስኪ በደንብ ንገሪኝ። 2 ቀን በዳንድ ማለት ነው። እስከ ዛሬ ድረስ ስንት ቀን ስታወሩ ነበር አይደለም? ከጎኑኝ አላችኋት። አዎ ደግሞ ዛሬ ደግሞ አልሆነም አለች። ስለዚህ ደግሞ መልስ ጠየቀቻችሁ። ለ2 ቀን ሰታችኋለች። ገደብ አጣሩና ታበሉ ነው መልሱላታ። የምትፈልጉትን ነገር እየጠበቀቻችሁ ቀጣቃጥ ነው ማለት ነው። ከዚህ በኋላ ደግሞ ዛሬ ወይ ጉዳ ካለች ገና ምን 2 ቀን 2 ወር ጠብቂያት፣ አትለቅሽም። አረ በጌታ ተይ። ምን ታስቢያለሽ? ሽምግልና አይታሰብም። ጋሽዬና ሙዬ ምንድን ናቸው ታዲያ እዚህ ውስጥ? እስኪ ንገሪኝ። የሚያለያዩ ማስተባበል ነው። ጋሼና ሙዬ ያለቻችሁ እናንተ ነው። የእናንተ መልስ የጠበቀች ነው። እነሱ ናቸው እናንተን አገናኛችሁ ነው ያለችው። እኛና እንዴ እቺዬ ዛሬ ትክክል ማለች። ዩዘር ጀመራ እኮ ተጣመሩ ያለ ህዝብ ነው። ኧረ እቺ መችሽ ኮፒሊንግ አድርጉ እናንተ። እኛ ነው ደካ ተጣመሩ ያለ አንድ ጥያቄ ጠይቃችሁማ። እስኪ ምን ታመጣላችሁ? ከጎኑ አልሆንም ማለት ተጣመሩ ብላችኋል። አሁን ደግሞ ምንድን ነው የምትሉት ነው? ምን አገባችሁ ነው? እሺ አንድ ጥያቄ ጠይቃችሁማ። እዚህ ውስጥ ያላችሁት ሁሉ ነው እስካሁን ያወራችሁ እና እሱ ያወራው ሁለቱ የራሳቸው ጥያቄና መልስ መስሏችሁ? ለእናንተ እኮ እየመለሱ ናቸው መልሱን ጥያቄ አለ። እሱማ ግን ይሄ አሁን ቤተሰብ ያለችው ለቃኛን ነው እንደ እኔ እኮ ጋሽዬና ሙዬ መስሎኝ ነው። እነሱ ነገራችን እኛ የምናወራው እነሱ መች አወሩ? ስለዚህ ለእኛ ነው ምናችሁ ያለችው እኛንን ለካ በዚህ ቀን ትላላችሁ ብላችኋለች። እሱም ብላናለች። እሺ ጠበቀች ነው ንገሯት እንግዲህ ምን በ2 ቀን መልስ ሲሰጠኝ ነው። አንቺ ለእነሱ ብቻ ነው የምትሰጠው? ለእነሱ ብቻ ነው የምተነትኙ። እኛንም እንደዚህ በሉ ብለሽ ሀሳብ አይ ቆይ እስቲ ገንዬ በጌታ እስቲ 4 በጥብጭ እና እኛን ነው አሁን ገና 2 ቀን አለና ደግሞ በ2 ቀን የእናንተን ሀሳብ ዛሬ የሚሰጠውን ሀሳብ ትሰማለች አለች ከታች። ነገው ትመጣለች ወይ ነገው የዛሬ ይመጡልሻል ደግሞ ከዛሳ ይታረቃል። ዛሬ ድረስ ሁሉም ሰው ከጎኑኝ ያላት ይኸው አልሆንም አለች። ደግሞ ለዚህ ደግሞ ምን ትሉኛላችሁ ብላ መጣችላችሁ። እየተዘቀዘቀች ነው። ምን አገባት? እየሰደቧት እሷ ምን አገባት? እሷ ብሯን እየቆጠረች ነው። ዘቅዝቋት ባይዘቀዝቋት ጉዳዩ ነው አይደል እኮ ለመደችው 2 ዓመት ሌላ ዓለም ነው የምታይበት እሷ። አሁን እቺ የእስኪ ምን እንደምንል በያ አንቺ የሆነ ማላፍጠሪያ እኛ ሁለታችሁም እንዳትለያዩ እንል እያልን ነው። አንቺ እስኪ ሀሳብሽን ግለጪ፣ ከዛ እኛ ምናወራበታለን። እኔ አትለያዩም ተለያዩም አላቸውም ራሳቸው ናቸው ህይወታቸው የሚያውቁት። ስራ ነው አትቤ ስላላችሁኝ አይደለም። እዚህ ጋር ቁጭ ብሎ ምትላው ሲመጡ ላይ ካደርጋለሁ አለቀ። ጋጤ ነው እንደወረደችው ገኒ ገኒ ተመለሽ። እኔ የምልሽ እኔ መሰለኝ ምን እንደሆን ታውቂያለሽ? እኔ በቃ ሙሽዬ እንትን ብላ ከዛ በኋላ ጋሽዬ መጥቶ ቅዳሜ የሆነ ነገር ይኖራል ብዬ ነው ያሰብኩት። የቱ ቅዳሜ? ያሁን ጥምቀት እኮ ነው የሚመጣው። ድፍረትሽ! አሁን አንቺ ፊት ለፊትሽ ላይ ብር እያለ ብር ዘለሽ ትሄጃለሽ እንዴ? ሙች በይ የእቺ ወገበጠሳ ነው ትመጣለች። እንዳትይኝ ግን በእናትሽ ባትመጣ እንዴ። ቆይ
እሺ ተውት። እኔ ምን ቸገረኝ? መረጃ ይወጣል ምናምን አይዲያ እየሰጠሻቸው እየመጡ ያሉት ኤች ናት። አይዲያ እየሰጠች ገኒ የት ወረደች? ወይኔ ሆዴ ቆሰለ። ያንዳንዶድም እኮ እንደዚህ ነገር እና ሊለያዩ ነው ማለት ነው። ለእኛ ሲሉ የማይታረቁ እነማን ናቸው? ምሳ በላሽ ያላት ምሳ በላሽ መኪና የዛሬው ቪዲዮ ተንትኝልኝ። እኔ ቆንጆ ለእኛማ ሲሉ ቢሆን ዛሬ ይታረቁ ነበር። አንቺ ራስሽ ልክ አይደለሽም። እንዴት ነው የሚታረቁት? ለአንቺስ ቢያስቡ ዛሬ ትናንትና ከትናንት ወዳ እንዳለ ሜንሽኑ ነበር። እኔ ድንገራቸው አሮጊት ነው ቁጭ ብሎ ሜንሽን የሚያደርገው። ቀጥ ስቲያቺ ይሄ ትላንትና ቪዲዮ ነው። ዛሬ እንትን ላይ ናቸው ያሉ በርዝዴ ፓርቲ ላይ ናቸው ያሉት እነሱ። ትላንት ዝታወራ እሺ እዛ ሊሄዱ ነው ማለት ነው የተገናኙት። እሷም ፀጉሯን ሰርታለች። ጣውንት ነው የሚባለው እንደሚባለው እንትን የባል ሚስት እንግዲህ ውሽማ እንበል እንጂ እንግዲህ በጎን ያረገዘችው እነሱ ራታቸውን አብረው በልተው ልደታቸውን አክብረው ቤታቸው ገብተው ፏ እያሉ ነው። ምን ይላታል እስኪ ዛሬ ምን ይላታል? አሁን ለምሳሌ ከታየ በኋላ ቪዲዮ የእኛን አስተያየት ቅመምዬ እንደው ምን ላደርግሽ፣ በቃ በእኔ የተነሳ ተረግጥሻል፣ እኔን ስም ለማጽዳት ልሽ ይላል። ተራ በተራ እየተቀባበሉ እንትን ያረጉታል። እኔ እኮ ሰው ታንሰለኝ እኔ ግራ ግብት የሚለኝ ሰው እንስሳ ነው። ማሰብ አይችልም። እኔ እኮ ስዕል እየተረገጠ ምን ይደረጋል? ኖ አይ እነሱማ የሚያደርጉበት ቀን አንደኛ የሚፈልጉታል። እነሱም ጫጫታውን መሰደባቸው መረገጣቸው ምናምን ሳይሆን እንትናቸው እንዲጠፋ አይፈልጉም። እዚህ አካባቢ ስማቸው ምናምን እንዲጠፋ አይፈልጉም። በስድብ ቢሆን በጥሩም ነገር ገባ እሱ ይታወሳሉ። የስራው ባህሪ ነው። አይ በስድብም እኮ ሲሆን ማን ነው ብለሽ ማየትሽ አይቀርም ገብተሽ እንዴ? አዎ ይሄው ገብቶ ወጣ እኮ ቤኪ እንኳን እዚህ ቤት ማየትሽ አይቀርም ገባሽ? ግን እነሱ በደንብ እየሰሩ ነው። በቃ ኑሮውን ምን እንደሆነ አውቀውበታል። እዚህ ጋር ያለው ሰው ነው የሚያሳዝነው በጣም። ዛሬ ሰለክት ነው ሰው መቼስ በጣም ነው እኔ እንደውም ዛሬ ተሻለኝ። ዛሬ በቃ ቆረጥኩኝ። ንግግራቸው ምናምን በደንብ አየኋቸው ዛሬ። ኧረ ገንዬ ነይ ግቢ። ደግሞ ደስ የሚለው ነገር ሰተት ብለሽ እንትን አድርግላት እቤት ሄደሽ ሰተት ብለሽ በቃ እንለያይ ደስ ሲል። አይ እኔ ገረመኝ ፓርት ምን እንደው ታውቂያለሽ? ውሰደኝ ቤቱን አታውቀውም እንዴ? ፍቅር ወሰዳት መቼች አንድ እሱ በሁለተኛ ደረጃ ደግሞ የጠየቀችውን ጥያቄ ሰማ። የጠየቀችው ጥያቄ እኔ ያለች እኮ ሳቋ መጥቶባት ነበር እሱ ጋር ራሱ እንደውም ጠፍቶባት 2 ጊዜ ነው 3 ጊዜ ደገመችው ወሬውን ራሱ። እኔ አለች በፎቶ ላምን አልችልም ፎቶ ስላሳየኸኝ። አዎ ማትሞና ለምሳሌ አለች እኔ እናንተ ፎቶ አለን አለች ወይ ለማለት ነው። ምንድን ነው እቺዬ ድምፅሽ ወሰድ መልስ ይላል እኮ። ለምንድን ነው እኔ ቆንጆ የለኝም ኔትወርክ ነው የምናውቃለሁ አለው እኔ እና ድምፅሽ ነው እኔ ወድ ድምፅሽ። ከአሁን በኋላማ አንናደድም ገንዬ። እንደዚህ እነሱ የሚሉትን እናውራ እንጂ ጭራሽ አልሆንም ብላ ነው። ግን ያልገባኝ ነገር አለ። እሱ ራሱ ኧረ ዝም በይ አንናገር ነው የፈለገችው አይደል? ኤች የነበረው ብሎ እንዲናገር ነበረ የፈለገችው ማለት ነው። ኖ አሁን አንቺ እንደው በእናትሽኛ አሁን እንደው እኔ እንጃ እኔ ስልሽ ያው ግን እንደሚመለከት ያ ብዙዎቹ ናቸው። ያው ብዙዎቹን ያመጡት እንጂ እሷም ግራ ገባት እኮ የምታወራው ግራ ስለገባት በፎቶ ላምን እንዴት እችላለሁኝ? የልጁ አባት ነው አባት አይደለም ለሚለው በፎቶ ማስረጃ አይደለም። ለምሳሌ እነሱ ፎቶ አብረው ስለተነሱ ነው ወይ እኔ እናንተ ማለን አይደለም ወይ ፎቶ አለች። እሷና እሱ ፎቶ አላቸው ባልና ሚስት ናቸው። ግን እኮ ማታ ማለቷ አላረክም ማለቷስ ቢሆን አላረክም ማለቷስ ማታ ያልነውን ነው። ምን ታሳያለች? ብታሳይም ፎቶ ነው ብለን እዚህ ኡኡ ስንል ነበር። ትክክል ነበር። ፎቶ እንጂ ያኛው አይበልጥም ወይ እያልን እዚህ ስንጮሃል ነበር። እና ይኸው የኛ መልስ እሱ ነው ወይኔ በላቸው። ኖ እንደዛ ለማለት አይደለም። አልገባም እንዴ? አሁን እሷ ምን አለችው?
ፎቶውን ያሳየ ልጁ የልጅ አባት ለመሆኑ ማረጋገጫ አይደለም። ያ ፎቶ ብቻ ስላላቸው እነሱ አንድ ነገር አላቸው ማለት ነው ወይ? ለምሳሌ ብላ እናንተ ፎቶ አለን ግን የለም አይነት ነገር ነው ወሬዋ። አዎ እንደዛማ እኮ ያው ማለት አንተ አላረከውም ነው አገላለጿ። እኛ እኮ ህይወት አለን አላት እሱ። ይሆኛል በቅቶኛል፣ በቃ አልፈልግሽም። ከዛ የበለጠ ህይወት አለን እኮ ህይወት ቀልድ ነው ወይ አይደለ? ካልተሳሳተ በቃ ብንለያይ ይሻላል አለ። እሱ እንደበቀል እኔና አንቺ እኮ እንደው እንደመልስ ነገር ነው ገብቶሻል። በእነሱ አንመራም የኔና አንቺ ህይወት ራሳችን እንጂ እንትን የምንለው ያላት ይሄ ለዚህ ሰው ነው መልሱ። ለኦዲየንስ መልስ ለኛው ነው ምን ለኛው ሁሉም የራሳችን ነው ለራሳችን ነው ሁሉም ነገር። እሺ ማለት ነው ወይ ሰርፕራይዝ ቻናል ሲቀር ነበር የራሱ መልእክት አለው። እሱ እስካሁን ድረስ አንድ አቋም ይዞ ነው የመጣው። አንዱ አቋም የመጡበትን ዓላማ አልረሳም አልሳተም። እሱ ነው ማስተማር የመጡት። እሱ እስካሁን ድረስ እዛ ጋር ነው ያለው። ይሄ እሷን የሚፈልጋት ለጥቅም ነው ለምናምን ለሚባለው ስቲል እስካሁን ድረስ ከጎኗ እንዳለ እሷ ለጥቅም እንደማይፈልጋት እያሳየ ነው። አንደኛው የመጀመሪያው እንትናቸው መስመራቸው የገቡበት አንዱ መስመር እሱ ነው። ይሄን ለማጽዳት ነው እንደሚወዳት የሚናገረው የሚወዳት ማለት ነው። ያው ማለት ነው ሰው ልጅ አትመራም አንደኛ ከኔ ጋር ለማለት እንደዚህ ስላረክ እኮ አይደለም አንተ ንጹህነት የሚታወቀው ኖረህ ማሳየት ነው አይመስለኝም። ዝም በአንድ በኩል ያቅም ይችላል ግን እሱ ባለፈው ነው ያሳያት ነው የነገራት ነው። እስካሁን ሰዓት ባደረገው ለምሳሌ ዛሬ አይደለም ካንተ ጋር መሆን ትክክሉ ካሰሽ በሆነ ነገር እንኳን ስታዩ ሁሌ አግሬሲቭ ነው። ዛሬ ምን ማለት ነው ስቲል እስከ መጨረሻ ሁሉ ያደረገችው እኔ አንቺን ነው የምፈልገው የሚላት የዛ መልስ ነው። ለጥቅም አይደለም። አንቺ ካሰብሽ ወደ ኋላ እንመለስና የመጀመሪያ ዙር ገና እቺ ልጅ ስትመጣ ሰው ሳያስረግዛት በፊት ገና የመጣች ቀን ማለት ነው ምን አለች? ቃለ መጠየቅ የተመላለሱትን ስሚ። ከመጀመሪያው ምን አለች? መጣ እሷን የምትፈልጋት ለትን ነው ለስራ ነው። ያ ማለት ከዛ ነው የሚጀምረው። ገባሽ? ይችን ነገር ነው እሱ ማውጣት የፈለጉት። እሱ ስቲል እስካሁን ሰዓት ድረስ ይዞ እየሄደ ነው። ገባሽ? አይደለም ነው በአፉ አልነገራትም አለ፣ ግን በተግባር እያሳያት ነው። ይህ ሁሉ ሲደረግ የጠየቃት ይቅርታ ምን እያለ እስካሁን የሚሆነው እሷን ለጥቅም እንደማይፈልጋት እያሳየ ነው ለሰው። የእነሱ አይዲያ አንዱ ይሄ ነው። ሰሞኑን ሲሰደብ የነበረውን ዛሬ እሷ ወስዳለች ትቀጥልበታለች።